ድንኳን አንጥልም። ሰንደቅ ዓላማዋን እንኳን አልያዛችሁ። ጩኸቱንና ለቅሶውን ለቁራዎች ትተን ስራችንን እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። እኔ ቁጥር 1 ድምጻዊ ቴዲ አፍሮ ነው። ሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል አልበም ወድጄ ሰማ እኔ የመጀመሪያ መሰለኝ። ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል። በጣም ሲበዛ ታጋሾች ነን። ቴዎድሮስ ካሳሁን ስራውን ጨርሷል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። አንተን እግዚአብሔር ሊያወራ አይችልም። ሕያው እግዚአብሔር ምስክሬ። ሌሊቱ 6 ሰዓት ፌደራል ፖሊሶች ቴዲ አፍሮ ቤት ለምን ሄዱ? አንድ ፕሮቴስታንት ነብይ ነኝ ባይ ከመንግስት በተጨማሪ ለኢትዮሪካ አልበም ማስታወቂያ ሰራለት። እንዴትና በምን ምክንያት? አብራችሁኝ ስትቆዩ ይሄንንም ይዤላችኋለሁ። መንግስት ዳስጣል ለሚለው ተወዳጅ ዘፈን በዳስ ተቀምጦ መልሱን በጠቅላዩ በኩል አስተላልፏል። ምን ተባለ? ይህንን አነጋጋሪ መልስም ይዤላችሁ መጥቻለሁ። ጀንበር የተባለው ሙዚቃ ስለ ሐምሌና ነሐሴ ብርሃኖች ዛሬ አሳያችኋለሁ። ቅኔው ሲፈታ ረቂቅ ነው። ብርሃናው ሰኝ የሐምሌ ጀንበር ሲል ምን ማለቱ ነው? በዚህ ቪዲዮ ይዤላችኋለሁ። አቶ ትዝታው ሳሙኤል ስለ ቴዲ አፍሮ ፈጣሪ ነገረኝ ያለውንና ጀዋር መሐመድ ለአብይ ምላሽ የሰጠውን እነዚህንና ሌሎችንም ለናንተ ያዝናናሉ እንዲሁም ግንዛቤን ይሰጣሉ ብለን ያመንባቸውን የዘመን መጨረሻ አንቂ መልእክቶችን አስደምጣችኋለሁ። ክቡራትና ክቡራን ውድ የገጽታ ሚዲያ አድማጭ ተመልካቾች እንደምን ቆያችሁ? ለገጽታ ሚዲያ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ላይክ እና እንዲሁም በኮሜንት ደግሞ ለኔ ማድረስ ያለባችሁን ስላቀራረቤ አስተያየት ካላችሁ ጻፉልኝ። ገጽታ ሚዲያ ይቀጥላል። ወደ መጀመሪያው አለፍኩ። በመጀመሪያ እንግዲህ ክቡራን አድማጮች በሰበር ዜና የሰማነውን አስደምጣችኋለሁ። የቴዎድሮስ ካሳሁን ቴዲ አፍሮ ጓደኛና የቴዲ ማናጀር መታሰሯን ሰምተናል። እንዲሁም ደግሞ በሰበር ዜና አሁን የተሰማው የፌደራል ፖሊሶች ወደ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ቤት የሄዱበትን ምክንያት እንዲህ ሲል ዘሀበሻ ያገኘው ያለውን ምንጮቹን ጠቅሶ እንዲህ ያስደምጠናል። ቴዲ አፍሮ ቤት በምሽት ከ6 ሰዓት በኋላ ወደ ቤት ለመግባት አልፈቅድላችሁም ብሎ እንደመለሳቸው ነው የተገለጸው። ዘሀበሻ የዘገበውን ቀንጨብ አድርጌ ላስደምጣችሁ። ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዘሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌደራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳችሁ የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዘሀበሻ። ከዚህ በመቀጠል ደግሞ የማስቃኛችሁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ ከሚለው አልበም ላይ እንግዲህ ጀንበር የሚለው ትራክ ላይ ቅኔው በጥቂቱ ላስቃኛችሁ። የሐምሌና የነሐሴ ጀንበር ወይ ብርሃናው ሰኝ የሐምሌ ፋኖስ እያለ እንግዲህ ዘፋኙ ያቀነቅናል። ምን ማለት ነው? ወይ ብርሃናው ሰኝ የሐምሌ ፋኖስ። የሐምሌ ፋኖስ የተባለው እንግዲህ በዚህ ግጥም ውስጥ በቀጥታ ሲፈታ ሐምሌ ውስጥ ሐምሌ 16 1884 ዓመተ ምህረት
እንግዲህ ንጉሱ ተወልደዋል ማለት ነው። በዚህ ቀን የተወለዱት ንጉስ ጃንሆይ ናቸው። እንግዲህ ቴዲ አፍሮ አብዝቶ የዘፈነላቸውና አብዝቶ የሚወዳቸው ንጉስ ጃንሆይ የተወለዱበትን ለማጠየቅ ነው። ሌላኛው ደግሞ ወይ ብርሃን አውሰኝ የነሐሴ ጀንበር ይለናል። ይህ ደግሞ የነሐሴ ጀንበር የተባለውስ ምንድነው ትሉ ይሆናል። ይህ ደግሞ ነሐሴ 12 1836 ዓመተ ምህረት ላይ ይወስደናል። በዚህ ቀንና በዚህ ዓመተ ምህረት የተወለዱት ደግሞ ታላቁ ንጉስ የኢትዮጵያ ብርሃን የሆኑት ንጉሰ ነገስት አጼ ምኒልክን ያውሳልናል ማለት ነው። አጼ ምኒልክ በዚህ ቀን ስለተወለዱ ታዲያ ድምፃዊ ቴዎድሮስ ካሳሁን ቅኔው ሲፈታ የሚገርም እንግዲህ ጽሁፍ ነው። ይሄ በግጥም አካቶት ይሄንን ማንም እንግዲህ ሊያየው አይችልም። ምንድነው ይሄንን ያለው ብሎ ከመመራመር ውጪ ማለት ነው። ሌላኛው ደግሞ እንግዲህ በማያገባው የሚገባው አንድ ፕሮቴስታንት ነብይ ነኝ የሚል ለድምፃዊ ቴዎድሮስ ካሳሁን መልስ ሰጣለሁ ብሎ ከመንግስት በተጨማሪ ለቴዲ አፍሮ የሰራለትን የኢትዮሪካ አልበምን ማስታወቂያ ይመለከታል። ስለ ዘፈኑ ምን አለ? እስኪ ባጭሩ ይህንን ፕሮፌት ነኝ ባይ አድምጠነው እንመለስ። እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ቴዎድሮስ ካሳሁን ዳስጣል ብሎ የዘፈነውን ደግሞ ስለ ዳስጣል ዘፈን የመጣበትን ትችት እንመልከት። ይሄ ዘፈን የአብይ አህመድን አገዛዝ የ8 ዓመት አገዛዝ ራቁቱን ነው። ቴዎድሮስ ካሳሁን ስራውን ጨርሷል። ከዚህ በኋላ ምንም ነገር ከሱ የሚጠበቅ ነገር የለም። ድንኳን አንጥልም አይደለ? ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። ሸሸ ቦታ የሚውል በመጮህ በማልቀስ አካባቢ የሚበክል ንስርና የቁራን ዝምድና ማየት ጠቃሚ ነው። እንዴት ነው የማታየው? እያደግን እኮ ነው። በጣም እኮ ሀብታም እየሆንን ነው። እሺ የትኛውን ሀብታም እንዴ? አታይም እንደ እዛ ጋር የተከልኩት አበባ? አታይም እንደ ውጪ የሰቀልኩት መብራት? ቤት ውስጥ እኮ መብራት የለም። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። ግን ይቅር እንለፍ እንተው ስለምንል ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እኔ ደግሞ እምልልሃለሁ አልኩ። ሕያው እግዚአብሔር ምስክሬ ነው። አንተን እግዚአብሔር ሊያወራ አይችልም። ሕያው እግዚአብሔር ምስክሬ። እግዚአብሔር መንፈስ ቅዱስ ልቡ ለተሰበረና ለትሁት ለመልካምና ቅን ነገር ለሚያስቡ እንጂ እንዳንተ አይነት ቀኑን ሙሉ ሲሳደብ የሚውል በእርግማን የተሞላ ነፍስ ያለው ጨካኝ አረመኔ ለአንተ የእግዚአብሔር መንፈስ ሊገለጽልህ አይችልም። ክቡራትና ክቡራን ውድ ገጽታ ሚዲያ አድማጭ ተመልካቾች የዛሬን እዚህ ላይ አበቃው። በሌላ ወቅታዊ መረጃ እመለሳለሁ። ለገጽታ ሚዲያ አዲስ የሆናችሁ ገጽታ ሚዲያን ሰብስክራይብ ያደረጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቸር ቆዩ።